ሰላም ጤና ይስጥልኝ። ሰብስክራይብ ያደረጋችሁ ትኩስ መረጃዎች እንዲደርሷችሁ ሰብስክራይብ ያድርጉ። የዛሬው ድብደባ ከባድ ነበር አሉ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በኤክስ ገጻቸው ላይ በኪየቭና አካባቢው በሩሲያ በተፈጸመው ከፍተኛ ጥቃት እስካሁን ድረስ 44 ሰዎች መቁሰላቸውን አረጋግጫለሁ ብለዋል። በሚያሳዝን ሁኔታ ሌሎችም 17 ሰዎች ደግሞ ተገድለዋል። ለወዳጅ ቤተሰቦቻቸው ሀዘኔን እገልጻለሁ በማለት ጀምረዋል። ሲቀጥሉም የዛሬው ድብደባ ከባድ ነበር፣ 4 ባሊስቲክ ሚሳኤሎችን፣ 4 ዚርኮን ኦኒክስ ሚሳኤሎችንና ሌሎች 115 ድሮኖችን በመጠቀም ጥቃት ፈጽመውብናል። የጥቃቱ ዋነኛ ኢላማዎች የግል ነጋዴዎች ንብረት የሆኑ መጋዘኖች ነበሩ። በመሰረተ ልማትና በባቡር ጣቢያዎች ጥቃቶች ተከስተዋል። የተመቱት የቢራ ፋብሪካ፣ የግንባታ ቁሳቁስ ማምረቻና ሌሎችም ከጦርነቱ ጋር ምንም ግንኙነት የሌላቸው ነበሩ ብለዋል። ዜሌንስኪ ጨምረውም የባሊስቲክ ሚሳኤል ማክሸፊያ ፓትሪዮት ቢኖረን ኖሮ ዛሬ የተገደሉትን ሰዎች ሕይወት ማትረፍ በቻልን ነበር። የእነዚህ አየር መቃወሚያዎች አቅርቦት መዘግየት ወይንም ለማቅረብ ፈቃደኛ አለመሆን ይህንን አስከፊ ጉዳት እንዳመጣ ማወቅ ጠቃሚ ሆነዋል ካሉ በኋላ አጋሮቻቸው በሩሲያ ላይ ተጨማሪ ማዕቀብ እንዲጥሉ ጥሪ አቅርበዋል። በተለይም የሩሲያ ባሊስቲክ ሚሳኤል ማዕቀብ እንዲጣልባትም ጠይቀዋል። ይህ በእንዲህ እንዳለ የዩክሬን ጦር ኃይል ባወጣው መግለጫ ደግሞ በበርካታ የሩሲያ ኮማንድ ፖስትና የድሮን ማዕከላት ላይ ጥቃት መፈጸሙን አስታውቋል። ዛሬ ሌሊት ባደረገው በዚህ ጥቃት በዛፖሮዚያ፣ ዶኔስክና ክሩስክ ግዛቶች ውስጥ ከፍተኛ ጉዳት መፈጸሙን ገልጾ በክሬሚያና ባክሙት በሚገኙ የድሮን ማዘዣ ጣቢያዎች ላይም ጥቃት ማከናወኑን አስረድቷል። የህንድ አየር መንገድ አቶ ተወልደ ገብረ ማርያምን ዋና ስራ አስፈጻሚ አድርጎ ሰየመ። የቀድሞው የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም ከጥቂት ሳምንታት በፊት ስማቸው ሲነሳ የነበረው ከፓኪስታን አየር መንገድ ጋር ነበር። የፓኪስታን አየር መንገድ ላወጣው የዋና ስራ አስፈጻሚነት ክፍት የስራ ቦታ በእጩነት ካቀረቡት ውስጥ በግንባር ቀደምትነት መጠቆማቸው መዘገቡ ይታወሳል። ይህንን ተከትሎም አቶ ተወልደ በአየር መንገዱ ዋና ስራ አስፈጻሚ ሆነው መሾማቸው በስፋት ተዘግቦ ነበር። ይሁን እንጂ የህንድ አየር መንገድ ወይንም ኤር ኢንዲያ ዳይሬክተሮች ቦርድ ዛሬ ባወጣው መግለጫ አቶ ተወልደ ዋና ስራ አስፈጻሚና ማኔጂንግ ዳይሬክተር አድርጎ መመደቡን አስታውቋል። የአየር መንገዱ ዋና ስራ አስፈጻሚ የነበሩትን ካምፔል ዌልስን የሚተካ ሰው ለመፈለግ ትልቅ የምርመራ ሂደት ማድረጉን የጠቀሰው ቦርዱ በዚህ መሰረት አቶ ተወልደ ገብረ ማርያም የአመራር አሰራርና እውቀት፣ ስትራቴጂክ አፈጻጸም ትልቅ አቅም እንዳለው በሙሉ ድምጽ እንደታመነበት አስረድቷል። የቦርዱ ሊቀመንበር በአቶ ተወልደ አመራር ትልቅ ውጤታማነት እንደሚመጣ ያላቸው መተማመን ገልጸዋል። የሶማሊያ መንግስት በአማራ ክልል የሰዎችን ሕይወት በቀጠፈው እና ከባድ ውድመት ባስከተለው አሳዛኝ የመሬት መንሸራተት አደጋ የተሰማውን ጥልቅ ሐዘን በመግለጽ በዚህ የሐዘን ጊዜ ከጎረቤት ሀገር ኢትዮጵያ ጎን እንደሚቆም አስታውቋል። የሶማሊያ መንግስት ባወጣው ይፋዊ መግለጫ የሶማሊያ ፌዴራል ሪፐብሊክ በአማራ ክልል በደረሰው አውዳሚ የመሬት መንሸራተት ምክንያት ለኢትዮጵያ ትልቅ ሐዘኗን ገልጻለች። አክሎም በዚህ አስቸጋሪ ጊዜ ሶማሊያ ከኢትዮጵያ ጎን ትቆማለች፣ ሀሳባችንንም ከአደጋው ተጎጆች ጋር ነው ሲል አጋርነቱን አሳይቷል። ይህ የመሬት መንሸራተት አደጋ የተከሰተው ኢትዮጵያ በተለያዩ የሀገሪቱ ክፍሎች ከባድ ዝናብ እና ጎርፍን ጨምሮ ተደጋጋሚ የአየር ንብረት ነክ አደጋዎች አጋጥሟት ባለበት ወቅት በመሆኑ ተገልጿል። ሶማሊያና ኢትዮጵያ የረጅም ጊዜ ዲፕሎማሲያዊና የጸጥታ ግንኙነት ያላቸው ሲሆን ሁለቱ ሀገራት በቀጠናው መረጋጋት እንዲሰፍን እንዲሁም በአፍሪካ ቀንድ የሚንቀሳቀሱ ታጣቂ ቡድኖችን ለመዋጋት በጋራ በመስራት ላይ እንደሚገኙ ዘገባው አስታውሰዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፔንታጎን ሚሳኤል ክምችት እያለቀ ነው በሚል በመገናኛ ብዙሃን የወጡ ዘገባዎችን ውድቅ አድርገዋል። የአሜሪካ ጦር ግዙፍ የሆነ የመጠባበቂያ ክምችት እንዳለውና የምርት መጠኑም በፍጥነት እያሳደገ መሆኑን አጥብቀው ተናግረዋል። ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ አሜሪካ ከፍተኛ መጠን ያለው የጦር መሳሪያ ክምችት አላት፣ በተለይም የተወሰኑ የመሳሪያ አይነቶች በብዛት ይገኛሉ ብለዋል። አክለውም ከዚህ በተጨማሪ እንደ አስፈላጊነቱ ከፍተኛ መጠን ያላቸው መሳሪያዎች እየተመረቱና ወደ አሜሪካ እየተላኩ ይገኛሉ ሲሉ ገልጸዋል። ፕሬዝዳንቱ ከመገናኛ ብዙሃን ዘገባዎች ጀርባ ያሉትን የውስጥ ምንጮች በጽኑ ያወገዙ ሲሆን ለዚህ ተጠያቂ የሆኑትን አካላት ከባድ የሕግ ጥቃት እንደሚጠብቃቸው አስጠንቅቀዋል። እነዚህ የክህደት መግለጫዎች ያወጡ መረጃ አፈተላኪዎች በመታደል ላይ ናቸው፣ የረጅም ጊዜ እስር ቅጣት እንዲጣልባቸውም ይደረጋል ሲሉ በማስጠንቀቂያቸው አክለው ገልጸዋል። ከትላንትና ዕለት ጀምሮ 48 አይናለም ንጉሴ የሚመሩት የገቢዎች ሚኒስቴር እና የጉምሩክ ባለስልጣን ሰራተኞች በሙስና ወንጀል ተጠርጥረው
በእስር ላይ እንደሚገኙ ታውቋል። ይህ እርምጃ መንግስት በተለያዩ ተቋማት ላይ እየወሰደ ያለው ተከታታይ የእስር ዘመቻ አካል ቢሆንም የዘመቻው አካሄድና ኢላማ ግን በፖለቲከኞች ዘንድ ጠንካራ ትችትን እያስተናገደ ይገኛል። የአሁኑ የገቢዎችና የጉምሩክ ሰራተኞች እስር ከዚህ ቀደም በተለያዩ የመንግስት ሚኒስትሮች መስሪያ ቤት ከተወሰዱ ተመሳሳይ የህግ እርምጃዎች ጋር ተዳምሮ የሚታይ ነው። ከዚህ እስር ቀደም ብሎ ሙፈሪያት ካሚል በምትመራው በስራና ክህሎት ሚኒስቴር ዜጎችን በህገወጥ መንገድ ከሀገር በማስወጣት ወንጀል የተጠረጠሩ ሰራተኞች በሙስና መታሰራቸው ይታወሳል። በተመሳሳይ ከወራት በፊት ከነዳጅ አቅርቦትና ስርጭት ጋር በተያያዘ በተፈጠረው የሙስና ወንጀል ካሳሁን ጎፌ የሚመሩት የንግድ ሚኒስቴር ሰራተኞች በቁጥጥር ስር የዋሉ ሲሆን አርሶ አደሩን በከፍተኛ ሁኔታ ካማረረው የማዳበሪያ አቅርቦት መጓተትና ሙስና ጋር በተያያዘም የባህር ትራንዚት ሰራተኞች ተይዘው እንደነበር አይዘነጋም። እነዚህ ተከታታይ የጸረ ሙስና እርምጃዎች በታችኛው እና መካከለኛው የሰራተኛ እርከን ላይ ያተኮሩ መሆናቸው የዘመቻውን ታማኝነት ጥያቄ ውስጥ ከቶታል። ፖለቲከኛ ጀዋር መሐመድ ይህንን ሁኔታ አስመልክቶ ባቀረበው ጠንካራ ትችት እነዚህ ሁሉ ከሙስና ጋር የተያዙ እስሮች አንድ ትልቅ ነገር እንደሚጎላቸው አመልክቷል። እንደ ጀዋር ትንታኔ ይህም መጠነ ሰፊ እና የተደራጀ ሙስና